ክራይቴሪያ የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? አይ ኖ ከርዕሱ ውጪ ብዙ ነገር ማውራት ፈልጋለሁ። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? የራሱ እነ ማቴዎስ ይታወቃሉ፣ እነ ማርቆስ ይታወቃሉ። መጽሐፍ አስቴር ማን የጻፈው? መጽሐፍ አስቴር ማን የጻፈው? ሶ ላይክ አይ ሰድ በድሮ ጊዜ ታሪክ ካወቅ ዳዊት ሙሉነህ ጥያቄ መልስልኝ። መጽሐፍ አስቴርን የጻፈው ማን ነው? I understand. Okay, so ያ ቶፒክ ስንነጋገር ያኔ ተጠይቀኛል። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴርን የጻፈው ማን ነው? የዛሬው ርዕስ ስለ authorship አይደለም። አታውቅም? እሺ፣ መጽሐፈ ኢዮብን የጻፈው ማን ነው? Right. ስለዚህ authorship ከኔ ጋር ነህ? ዳዊት ሙሉነህ ከኔ ጋር ነህ? መጽሐፈ ኢዮብን የጻፈው ማን ነው? scholarship ካነበብክ authorship ራሱ is not a criteria for authenticity። ከርዕሱ ውጪ ነው። ከርዕሱ ውጪ ከርዕሱ ውጪ ልመልስልህ። መጽሐፈ ኢዮብን የጻፉ ማን እንደሆነ ትነግረናለህ? ዳዊት ሙሉነህ። I understand። ስለዚህ ምንድን ነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጪ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን እንደጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም። ስለዚህ መልስልኝ። የኢዮብ መጽሐፍ ማን ጻፈው? ዳዊት ምን መሰለህ፣ ጥያቄውን ማትመልስ ከሆነ ማትመልስ ከሆነ በኋላ ጠይቅም ባይዞ ይችን እያወቅህ ትሄዳለህ እንጂ ምክንያቱም ስጠይቅ ማትመልስ ከሆነና እኔ ወይ ምን መሰለህ ካላወቅ አላቅም ማለት እኮ በጣም ይቻላል። ካላወቅ አላቅም የባለቤት ነው። ካላወቅ አላውቅም ብሎ ማለት የባለቤት ነው። ግን አንተ አላቅምም እያልክ አይደለም። የዛሬው ርዕሳችን ነው የምትለው። አሁን የምጠይቅህ ማትመልስ ከሆነ አንዴ እንትና ሲሶ ደቂቃውን አቁምልኝ፣ አንድ ጊዜ ደቂቃውን አቁምልኝ። በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላቅምም። በኋላ እሱ የማይመልስ ከሆነ እኔ ያው የዋም ስለሆነ ልበልስ ይችላል። ከርዕሱ ውጪ ላጠቃልና ችግር የለውም። ተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን አቅም መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37 ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክስ አምጣልኝ። Okay, so that one I believe Arrhenius ቀድሞ ኮት አድርጎታል። የጠየኩ ጥያቄ from biblical manuscripts or codex ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an biblical manuscript አመጣለህ? biblical manuscript or fragments or papyrus? ሰዓቱ እየሄደ ነው by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር ደቂቃ። ኦኬ ጀምሯል። ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ነገራቸው። ችግር የለውም። መቼ the ማኑስክሪፕት እንዳለ ሄጄ ቼክ አላደረኩም። I don't know. አታውቅም። ችግር የለውም። ምንም ችግር የለውም። እሺ የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16:9 እስከ 20 ያለው ይሄ ሁሉ ቫቲካንስ ላይ አለ? ኦኬ ቫቲካንስ ላይ ስፔስ አለ። there's a space right next to it። ቴክስቱ አለ። ይሄ ቴክስቱ ቫቲካንስ ላይ ሲናረክስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር። ቴንክ ዩ ዳዊት። አላሁ አክበር። አረ አጨብጭቡ። አረ ኮሜንት ላይ አጨብጭ። እሺ ሁለተኛ እንዲመለስ አልፈለክም መሰለኝ። እንዴ መልሳል። የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ።
Okay, so 2nd century ላይ you only have fragments. So ቴክስት አለ ከዚህ ፍራግመንቶች I'm not sure exactly ምን እዛው ቴክስት አለ መልስልኝ። Okay, so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ አለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው there we have pieces አለ ወይስ የለም I'm not sure I have to go check ዮሐንስ ወንጌል ምዕራፍ I'm not sure ለምንድን ነው ሳታጠና የመጣው ሁሉንም እንትን በቃል ያልያዝኩትም I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ እሺ በጣም ጥሩ ፖለቲካ ነው by the way ግን አይደለም 15 ቀን ነው 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው እሺ ስለዚህ የኔ መልስ ምንድነው the earliest manuscript መቼ እንደገባ the exact date I don't know እንትን የለህም ሰና ማኑስክሪፕት አነሳ አይደለ ሰና ማኑስክሪፕት አንስቻለሁ አንስታል ጥሩ ማንሳትም አሪፍ ነው እሺ የታለች ሰና ጋቹጎ እሺ ሰና ማኑስክሪፕት አነሳና ቁርአን ተበርዟል አልክ በጣም የሚያስቀው ፓርት እሱ ነውና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል ልዩነቱን ትነግረኛለህ ለምን አንተ አትነግረኝም እኔ ባይ ዘ ወይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ ከዛሊከ ጀዛኡል ካፊሪንና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ ባይ ዘ ወይ እኔ አረብኛ እችላለሁ ብዬ ክሌም አላደረገ የቋንቋ ፈተና ነበር ቤት ያንተ ቪዲዮ ከፍትላለሁ አረብኛ ፊደላት ለማንበብ ስትሞክር ነበር like ፊደሎችን I try to like see here and there ምን እንዳለ እዚህ ጋር ሞክር አሁን አደነኩ በዚህ አጋጣሚ ሞክር ያኔ ቤትህን ከፍተህ እንዳወራኸው አሁንም ሞክር ስለዚህ ይኸውልህ ምን ማድረግ እንችላለን ቤትህን ከፍተህ አረብኛ ስትሞክር ነበረ ይኸው ቪዲዮ ተይዞብሃል አሁንም ሞክር ችግር የለውም በጣም ጥሩ ነው እንኳን ያዛችሁ ዋናው ግን ልዩነት እንዳለው ማመንህ ነው ከዛሊከ ጀዛኡል ካፊሪንና ዛሊከ ጀዛኡል ካፊሪን ምንድን ነው ልዩነቱ I'm so glad about it ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር አረብኛ ስታነብ ነበር አንብበው እሺ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም ፊደሎች እዚህ ጋር ለምን አነበብክ ፊደሎች ከዚህ በፊት like I can read I've learned like 3-4 years ago read this ለፖለቲካው እንዲመች ነው ይገባኛል by the way ሳላ አታውቅም እሺ ልጠይቅ ሌላን ልጠይቅ ችግር የለውም እሺ እዛው ሰና ላይ ፈመን እተዳ ይላል ስታንዳርዱ ከዛ ወመን ያተዳላል ልዩነት አለው ሶ የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ ሰና ካላም እዚህ ጋር አንዴ ቆይ ፈመን ያተዳና ወመን ያተዳ ሲሆን ምንድነው ልዩነቱ ኦኬ ሶ ኦርቶግራፊ አሁን ይሄኛው ስፔሲፊካሊ የጠየቁትን መልስልኝ ምንድነው ልዩነቱ እየመለስኩልህ ነው አሁን የምታሳየው ላይ ትነግረኛለህ orthography I'm telling you the difference orthography ትርጉሙ ንገረኝ ትርጉሙ ፈመን ያተዳ አንዴ ስታንዳርዱ ቴክስቱ ፈመን ያተዳ ይላል ሰና ደግሞ ወመን ያተዳ ይላል ምንድነው ዲፈረንሱ አቀማመጡ ሊቀየር ይችላል ግን ዋናው ፖይንት የትርጉም ለውጡ ንገረኝ ይችን ሴሌክት አድርጋ የምታወጣው ሳይሆን የትርጉም ለውጥ ንገረኝ እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ ቋንቋ ፈተና ለማድረግ አታውቅም እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል አለዚነ ሚን ቀብሊኩም ይላል ምንድነው ልዩነቱ እዚህ ጋር እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር by the way like I didn't know that ፈተና አይደለም አረብኛ የፈተንኩ አይደለም ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነአ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ ሰነአ ማኑስክሪፕት የምትለው ይህንን ነው ስለዚህ ማኑስክሪፕት እውቀቱ የለህም ስለዚህ ማኑስክሪፕት አላጠናህም ይሄ ማኑስክሪፕት ምንድነው ከተባለ ዘሰነአ ፓሊምሰስት የሚባለው
አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሀድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነአ ፓላምሲስ በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው የሚጻፉት። ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ፣ ከዛ ያሳውቃል። ሌላኛው ሱረቱል በራአ በስመላ የለውም። ሱረቱል በራአ ቢስሚላሂ ራህማን ራሂም ብሎ አይጀምርም። ነገር ግን ሰነአ ላይ ይጀምራል። ለምንድን ነው? የተማሪዎች ስለሆነ። ከዛ መምህሩ ላተቁል አትበል ቢስሚላሂ ራህማን ራሂም አትበል አለው። ስለዚህ ተማሪ ያረመው አስተማሪ ደግሞ አስተማሪ እያረመ ተማሪ እያረመ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይህን እንደዚህ አይነት ነገር አይደለም ያመጣው። ስለዚህ ጭራሽ እንደማታውቀውና ስለ ሰነአ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again, ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question. ወይ እንዳልመልሰው ከፈለግ አልፈልግም በለኝ እንጂ by the way የሰነአ ፓላምሲስ ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። just አንተ ራስህ ነው የክበት ግን የተማሪዎች እጅ አይደለም። ደቂቃ ነትግደል አቁመው ወይ መልስልኝ። ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለው ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ? that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የቻለ ርዕስ መልስ ያለም አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካህንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ let me show you ቂራአቶችን ላሳይ። በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልከ ማለት ነው። እዚህ ጋር ምንድነው ጋይስ ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረኡ ኡመተከል ቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውንም ሐርፍ ብታነቡ ቁርአን አንድና ዴዋን ነው ኦንሊ ነውና የትኛውንም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር አውጥቶ እያነሳሰለው አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን መጣ። አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ሰዓት ኦኬ ዲያቆን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። አንዴ ጋይስ ታፕ ኮፒ ሊንክ ሼር አድርጉ አለው። እኔም ከታች አንዳንዶች የምትጠይቁኝ ሰዎች አለው።
አምሬዲ እንግዲህ ለመመለስ ጠይቅ። እሺ እንጀምር ሰዓቱን። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ ማን ነው የጻፈው ማለት ነው? ሃርድ ኮፒው። ኦ ታስ ናይስ። ሳላህ ማን ነው የጻፈው መጽሐፍ? ሳላህ ዜን ያልኩ ነው። አልሰማም ነው አትሰማም ነው እኔ አላውቅም። ወገናችን አይ እንደዛ ከማድረግ እንደ መጽሐፍ ቅዱስ አይታወቅም አልልህም። ይሄንን የጻፈው ሳላህ ዜን ነው። ይሄን የጻፈው ግን አይታወቅም። ሳላህ እሺ እንረጋጋና ይሄን ሳላህ ዜን ጽፎታል። ኦኬ አንተ ይሄንን ግን ማን ጻፈው አይታወቅም። እሺ በጣም ጥሩ። እሺ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው ያልገቡኝ ነገሮች ስላሉ ማለት ነው። እሺ ኦኬ ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ። እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ አይ ዶንት አንደርስታንድ ዮር አርጊመንት። የው ጋር እንደርሳለን ግን አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤበሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃልና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት ያለ ቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው ወይ? ከሆነ ያሳድራል እያልኩ ነው። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እነዚህን በሙሉ እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እዛው ጋር እነዚህን ማለት ነው። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮትስ አረጋቸው እያንዳንዱን ቼክ አድርግ ያለው ልክ አይደለም የምትለው ከሆነ መጽሐፉ በጀርመን አንዴ እንግዲህ የጀርመን ስኮለሮች ናቸው። ምን ማለት ነው? በነገራችን የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲሲዝም በቴክስቹዋል ክሪት አንዴ ማን ነው ስም ዳዊት ሙሉነህ ታዳምጠኛለህ? ትርጉሙን ታውቀዋለህ? በዓለማችን እኔ ጀርመንኛ ተናጋሪ አይደለሁም። የሊቃውንቶችን ታዲያ ይህን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ሙሉነህ ምን መሰለህ ርዕሱ ምን መሰለህ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ አይ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው የሚል መጽሐፍ አለ። ጊዜው የኔ ነው። ወደሚቀጥለው ምን መሰለህ እኔ ማለት ነው ዳዊቴ አንድ ነገር ልንገር፣ የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። በጣም ጥሩ እሰየው። እኔም እሱን ነው የምፈልገው። ይሄንን መልስልኝ። ተፈጥሮብህ ከምትወጣ ዳዊት ደቂቃውን ያዝና ኤክስፕሌን ታደርጋለህ። ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። በእኔ ሰዓት እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ስለሆነ እየመለስኩ ነው። ባልመልስ እሺ ኢንተራፕት ላድርግና በቃ ወደ ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል።
he knows exactly ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሶ አለ። በቃ ወደሚቀጥለው ጥያቄ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ ካለ በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንድ ነበር። ይቅርታ ሳላ ይቅርታ ያስጀመርኩ መስሎኝ ነበር። ኔት ይዞ ሆኖ ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉነህ ምን መሰለህ ርዕሳችን የኔና ያንተ ቴክስቹዋል አሁን ወደ ወይኔ ርዕሱ አሁን ሪሜምበር አደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ የምታነሳው ርዕሱ አሁን ትዝ አለ። ቅድም ምን እንዳልክ ላስታውስህ። ቅድም ምንድን ያልከው እናንተ እሺ ሩቅያ ከምትባል ጥያቄው የኔ ሰዓቱ የኔ ነው። ባይ ዘ ወይ ልንገርህ ሩቅያ ከምትባል ሴትዮ እንደዚህ አለች አልክ። ሰዓቱ የኔ ነው። ትልቅ ሰው ነህ። አይ ኖ ይሄ እንዲነበብ አልፈለክም። አይ ኖ ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ኦኬ፣ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት፣ ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኒነት አለው። ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል። አንዴ ሲሶ እዚህ ጋር ወደሚቀጥለው ጥያቄ ምን እንደማሳይ ገብቶታል። ኦኬ የሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። ኦኬ ፖለቲካ መሆኑ ነው በነገራችን ላይ አይ ኖ አሁን ወደ ርዕሱ እንግባ አይደለ? ገብቶኛል፣ ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ወይ አም ራይት ሂር ኦኬ፣ አም ራይት ሂር። ህዝቡ ምን ያክል እንደዋሸ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ኦኬ ይሄ አርቲክል እዝራ አቦት ዳዊት እንድታወራ ፈቅጄልህ እኮ ነው። እዝራ አቦት በደንብ አውራሽ። እሺ እዝራ አቦት 150,000 የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። እዝራ አቦት ብሎ ማለት ነው። ኦኬ እዚህ ጋር እብራን ነስል የሚለው እብራን ነስል ይላል። እዚህ ጋር 200,000 እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸህ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይሄንን ሁሉ አንብቤያለሁ ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል። ፉትኖት ሳይቀር ጥያቄ አለ። እየዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍም ስላልጻፍክ እስከማውቀው ድረስ ጽፋል። ከጻፍክም ጥሩ ነው፣ ግን የጻፍክ አይመስለኝም። ፉትኖት ምን እንደሆነ ላሳየ። የተቀዳ አይደለም። በምትጠቅስበት ጊዜ የተቀዳ ሳይሆን እሱ ፉትኖት ይባላል። አንዴ ልመልስልህ። ከዚህ ነው ወሰድከው ወይ? ስለ ፉትኖት አታስረዳኝ። እቀጥላለሁ ወደሚቀጥለው ጥያቄ። እንደዚህ ነው መልሱ። አልፈልግም። ፕሌጀራይዝ አድርገሃል። ቃሉን አይፈልግም። መልሱን አይፈልግም። ሰምታችኋል? ምንድን ያለው? መልሱን አልፈልግም አለ። አውራ ብቻ። እሺ አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ። አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለጠ። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪያ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለምስ ይላል አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ ስለዚህ ቁጥር ይሄው አርቲክል ከሰረከው ሐሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? in his entertaining a hopeful guide to the
dubious data, Joel Best sums up his evidence in one sentence. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደለም። ታረክልኝ ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ለጊዜው ርዕሳችን ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። አረብኛ ተርጉም እያልከኝ እኔ አረብኛ አልችልም። ቋንቋ አይደለም ማለት ነው። ለምንድን ያበድከው? የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያው ኦኬ ሳላ በኔ ላይ አታውራ። ወደፊት የትርጉም ስራ እሰራለሁ። አንዴ ሳላ ይሄንን ማድረግ አትችልም። ዳዊት ምን እናደርጋለን መሰለህ? አንዴ ቆይ አንድ ጊዜ ወደፊት አብረን እየመለስኩ ነው። አትይዝም። የምትይዝበት ጊዜ የለም። እያወራን ነው። ሰዓቱ እኮ ይሄ ነው። ምንድን ነው የሚለው መሰላችሁ ወገናችን? ጥያቄ ሲጠፋው የትርጉም ስራ እንስራ አለ። አንዴ የትርጉም ስራ እንስራ። ወደፊት ከአንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ ላስቆማችሁና ቆይ አንዴ ዳና ደንግጧል። የትም መሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው መሄድ ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራታችሁን ሰዓቱን ከያዝኩ ሁለታችሁ የሚታሉና እኔ ነኝ የማወራው። ሰዓቱን ሳራ ሁለታችሁም አታወሩም። ሰዓቱን ካቆምኩ ሁለታችሁም አታወሩም። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልስን ቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይኸው አስጀመርኩ። ሲሶ አንዴ ሰዓቱን ያዝ። ምክንያቱም አሁን ምን እየሆነ ዳዊት ፖለቲካ እንድትሰራ አልፈቅድልህም። ደቂቃ ሲይዘህ ደቂቃ ሲይዘህ ፖለቲካ እንድትሰራ አንተ የገባኸው ፌር የሆነ ነገር ነው። ደቂቃ እንድትሰራ አልፈቅድም። ሰዓቱ የኔ ከሆነ እሱ መበጥበጥ አይችልም። የኔ ነው ሰዓቱ እኮ የኔ ነው። ወደሚቀጥለው ጥያቄ ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳውራ ህዝቡን ወይ እንደዚህ የሚበጠበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ። ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ፉትኖት ምን እንደሆነ የፈለኩትን ነገር መጠየቅ እችላለሁ። ጥያቄ ካለቀበት ማለት ነው። ጥያቄ ካለቀበት ጥያቄ ልስጠው። ጠይቀኝ። እዚህ ጋር የኢብኑ መስዑድ ሙስሐፍ እና ጠይቀኝ። በእግዚአብሔር ሁለታችሁም አንድ ያቁሙት። አንድ ያቁሙና ዲያቆን ዳዊት ኦልሬዲ ደቂቃው የረሱ ነው። ጥያቄውን ይጠይቅ። ጥያቄው በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው ሳላም ያባክ ነው። ምንም ችግር የለውም። አጠርም ማድረግም ረዘም ማድረግ የራሱ ስለሆነ የራሱ ምርጫ ስለሆነ ደቂቃውን ይቀጥል። እንትና ሳላ ዲያቆን ዳዊት ይቀጥል። ክፈትለትና ያውራ እንደፈለገ ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው። ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስ ሬፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ እሄዳለሁ። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን ፊ አንዴ ዲያቆን አንድ እዚህ የሆነ ቴክስት ሳይ
ደቂቃው እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበላ። ስንት ነበረ? ስንት ነበረ? የመጨረሻ አለ ራሱ ጨምር ከፈለገ። አይ ኖ ራሱ ምንም እንትን አላለም። ባይ ዘ ዌይ 15 ቀን ምን እያደረክ ነበር ብለኸኛል። መጽሐፍ ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውራ። አልጠየኩም። ጥያቄ አልጠየኩም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከዛ 5340 በላይ የግሪክ መጽሐፎች የጽሁፎች ሲኖሩ ሁለቱን እንኳን አይመሳሰልም እያልክ ጽፈ። የጎርደን ፊ አርቲክልን አንብበዋል? እዛ ጋር የጠቀስኩት መጽሐፍ አለ። ኮት አድርጋለህ እዚህ ጋር ፉትኖት ላይ ጎርደን ፊ ሄድና ቼክ አድርገው። What's the purpose of the article? What's the purpose of the article? Thank you. ልመልስልህ ፈቃደኛ ነህ? በጣም ጥሩ ጥያቄ ነው። ነገራችን መልስ። ሊያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ልስጠው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬም ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱም ልንገርህ ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ? ቴዎሎጂያን ኤንድ ቴክስቹዋል ክሪቲሲዝም አርቲክሉ ስለምንድን ነው? ቢብሊዮግራፊ ልመልስ ነው። ፐርፐዙ ምንድን ነው? ልመልስ። ፐርፐዙ ልንገርህ። ፐርፐዙ ምንድን ነው? የምን 10 ሰከንድ ቆይ። ፐርፐዙ ጋርደን ፊ ምን ብሎ ተናገረ? በአዲስ ኪዳን ላይ 5300 ምናምን ማኑስክሪፕቶች ሲኖሩ ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም፣ እያንዳንዱ ተበርዟል ብሎ ተናገረ። ያንን ላሳየ ነው ብራዘር። በጣም ጥሩ ሰማችሁት። እንግዲህ እዚህ ጋር ኮት አድርጎ ያመጣው ከ5340 በላይ የግሪክ መጽሐፍ ቅዱስ እጅ ጽሁፎች ሲኖሩ ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ። ባይ ዘ ወይ እቺን እንደምንም አድርጎ ተርጉማታል። ኦኬ ዘን the next two sentences ምን ተርጉምላቸው? the next two sentences ምን ይላል? እሺ ተርጉምላቸው። ከላይ ጀምረ ተርጉምላቸው። ከላይ ጀምረ ተርጉምላቸውና ትዋረዳለህ። ከላይ ጀምረ ተርጉም። አንድ ከላይ ጀምረ ስትተረጉም አንድ ዳዊት ሙሉነ የምር መጽሐፉን ካመጣው አይቀር ልንገርህ፣ የምር መጽሐፉን ካመጣው አይቀር መጽሐፉን ካመጣ አንድ ያው ባክን ፎርዝ ነው የምናወራው። ባክን ፎርዝ ነው የምናወራው። ሁለታችን ባክን ፎርዝ እናወራለን። ቆምበት ሪዝን የለም። በነገራችን ከላይ ጀምረ ሁለት ደቂቃ ጨምራለሁ። ምንም ጨምሮ እኔ ጨምራለሁ። አንድ ፖዝ የአካሄድ ነገር ከተነሳ ፖዙ ለሁለታችሁም እንትንልና ከኮንቴንት ውጭ ከሀሳብ ውጭ የአካሄድ ላይ ሀሳብ ካለ ዳዊት እንትን በልና ለዛ ይመልስ። በጣም መልካም የሆንኩላችሁ ሁለት ደቂቃ እጨምራለሁ። አንድ ጊዜ አካሄድ ካለ አንድ ጊዜ ሚውት አድርጌዋለሁ። በጣም መልካም የሆንኩልህ ነው። በጣም መልካም የሆንኩልህ ነው። እኔ እንግዲህ በጣም እንትን ብዬ ነው ያለፍከው። ስለዚህ የወገናችን ጥያቄ መጠየቅ አልችልም። ባይሆን እኔ እዚህ ጋር ምን አመጣሁለት? 10 ጥያቄ ለሱ አመጣሁለት። ቁርአን ላይ የሚነሱ 10 ጥያቄዎች፣ እነዚህን ጠይቀኝ ያልኩት ነው። ዳህና ጥያቄዎች ናቸው እነዚህ። አንዱንም ግን አልጠየቀም። ዳህና ነገር ጠይቅ ባለ አንዴ ፕሊስ ቆይላችሁ። አንዴ ለእኔ ማንም ፌቨር እያደረገ ያለ የለም። ሁለታችሁም በጨዋነት እንድትወያዩ ነው። እኔ አሁን ሰዓቱን አጀምራለሁ። ጥያቄውን ይጠይቀኝ እኮ ዲያቆን እኮ እሱን ነዋ። ማጭበርበር አይቻልም። በውሸት አይሆንም። አንዴ ዴቭ ፖዝ አድርጉትና ሁለታችሁም አቁሙ። ሳካ ይቁምልን ካላችሁ የአካሄድ ጥያቄ ነው የምታነሱት። በዛ መካከል ማወራው እኔ ብቻ ነው። ከዛ እናንተ ወደ ጥያቄና መልሱ ትመለሳላችሁ። ሰዓቱን እኔ በድጋሚ ያስጀምራለሁ። ዳዊት ጠይቅ፣ የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ሂድ። ዳዊት ግን አሁን ሲሶ ምን እየሆነ ነው መሰለ? እኔ ሳወራ አውቆ ፊልበሰር እያደረገ ነው።
አቆም ለበሰር እያደረገ ነው። ወደ ርዕሱ እኮ አልመጣም እኮ ሳላዬ፣ ወደ ርዕሱ አልመጣም። ካስቆመ ሊያወራ አይፈቀድለትም። አንተ በቃ ደቂቃ አስቆሞ ማውራት ካልመለሰልህ አንተ ወደሚቀጥለው ጥያቄ ይሄው በቃ። ግን እኔ ስጠይቅ ግን ማውራት አይችልም። እኔ ነኝ ራስህ ባልከው መሰረት ደቂቃ ማውራት አይቻልም። በማጭበርበር አይሆንም። እዚሁ ኮት ካደረገው ቀጥለው ሰዓቱን እዚሁ ኮት ካደረገው መጽሐፍ ሁለት ሴንተንስ ቢያነብ ኖሮ in fact the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ variants አለ። it is obvious therefore that no manuscript has escaped corruption. It's obvious ሌሎች corruption እንደሌለው we are reassured however, sorry, it is obvious that these variants are superficial. አንድ ሳላ ምን መሰለህ እኔ ዝም የምልህ ለምን እንደሆነ ልንገርህ። ዝም የምልህ ለምን እንደሆነ ልንገርህ። ምክንያቱም እስቲ ደህና ነገር ስለማያመጣ ማለት ነው። ለዛ እኮ ነው ዝም የምልህ። አይደለም ሳላ ያለው አንዴ ፖዛር ሆነ ሌብነት ደህና ነገር አይደለም። ልክ ነህ። የአንተ ደቂቃ አያያዝ ግን ጥሩ ሆኖ አይደለም። አንድ ጊዜ ቆይ፣ የእሱ አይሰማም። ሲሶ እንግዲህ ለአንተ ነው የማወራው። ይህን ሰውዬ ዝም የምልበት ሪዝን 50 ደቂቃ ብትሰጠው ደህና ነገር ስለማያነሳ ነው ዝም የምለው እንጂ ደቂቃ አያያዝ ጥሩ ሆኖ አይደለም። እኔ አቋርጬ ልወጣ ነው። ከሁለታችሁ ምን ማገኘው ፌቨር የለም። የምትወያዩት እናንተ ነው። በተቻለ መጠን እናንተ አንዴ ሳላ እኔ ምንም እዚህ ጋር ማገኘው ፌቨርም የለም፣ ምንም ነገር የለም፣ ምንም የለም በሁለታችሁ መካከል ማለት ነው። እኔ ሁለታችሁን ለማገዝ ነው የመጣሁት። ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ ሳላደርገው እያሳየው ነበር። ይሄ ምንም በማጭበረውን ማገኘው ነገር የለም። አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ፣ ያለበለዚያ እኔ አቋርጬዋለሁ። ሲሶ ፌር የሚሆነው ግን ማንም ሰው በማረባ ነገር ምን እየሆነ ነው መሰለህ ሲሶ አይደለም። ወደ ጥያቄና መልስ ነው። ጠይቀው ይመልስ። በቃ ፌር መሆን አለበት። ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት። ጥያቄውን ቀይሬዋለሁ ስል ዝም ማለት አለበት ማለት ነው። ጠይቀው ይመልስ። መጽሐፌ ላይ እመልሳለሁ ብለዋል ካላፈረበት በስተቀር ማለት ነው። ካላፈረበት በስተቀር እየጠየቅኩት እኮ ነው። እየጠየቅኩት ግን እንድጠይቅ አልፈለገም። ወይም ስጠይቅ ፍልበስተር ያደርጋል። አይ ሙቭድ ኦን ስለው አይሰማኝም። ዳስ ዘ ፕሮብለም ዩ ሲ። እንዲመለስ እንዲታይ አልፈልግም። ስንት ያክል እንደዋሸ እንቀጥል። ሳላ ግን መስማት አለብህ። ዛሬ ስንት ጉድ እንደማወጣ you have no idea ስንቴ እንደዋሸ። በጣም ያሳፍራል። ይቅርታ ጠይቅ። it is obvious ይቺን ነምበር አውጥተህ ፑል አደረክና እዚህ ኮፒ ፔስት አደረክ አይደለ? 2 sentences after we are reassured however that these variations are superficial ይላል። እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል። ሚስኮት ሚስ ሬፕሬዘንት ነው ያደረከው። እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ ቁርአን ጠይቀኝ ዳዊቴ ቁርአን ተበርዟል። ለምን አትልም? 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ የኔ ዝግጅት እዛ ላይ ነበር። ቁርአን ተበርዟል ብለህ ጠይቀኝ። ሰማዕቱ ብራና ነው እንዴ? ውድድሩ እንዴት ነው? የኔ ቁጥር አሁን ትዝ አለህ? ርዕሱ ሰማዕቱ ብራና ተበርዟል ወይስ መጽሐፍ ቅዱስ ተበርዟል እያለ ነው? ውድድሩ የሰማዕቱ ብራናና የመጽሐፍ ተበርዟል ማለት ነው። ተበርዟል ማለት ነው። ያሳዝናል። ውድድሩ እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። ግን የሚያወዳድረው ሰማዕቱ ብራናና መጽሐፍ ቅዱስ ነው። ከመጽሐፌ እመልሳለሁ ብለህ ቁጥር ፔጅ 56 ሰዓቱ የኔ ነው። እሱ ምንድነው የሚያደርገው መሰላችሁ? ሰማዕቱ ብራና ስቲል የሚጠይቀው ሰማዕቱ ብራና ነው። ስቲል የሚጠይቀው ሰማዕቱ ብራና ነው። እኔ ግን ከዚህ ጠይቀኝ ያለ አስክ ከዚህ ጠይቀኝ ከዚህ ላይ ጠይቀኝ ከዚህ መጽሐፍ ጠይቀኝ። ይሄ መጽሐፍ ተበርዟል ነው። ጥያቄ አትቀበለም? ካልተቀበልክ እቀይራለሁ። አትቀበለም? ይሄ መጽሐፍ ተበርዟል በጥያቄ ጠይቀኝ።
ኦኬ ሶ ከዚህ መጽሐፍ አትቀበልም? ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ። መጽሐፌን ትቀበላለህ? መጽሐፌን እኮ አስተምራለሁ። መጽሐፌን ትቀበላለህ? ስማ መጽሐፌን ቁጭ አድርጌ አስተምራለሁ። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል። ጸሐፊው አንተ ነህ። ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም? ይሄ መጽሐፍ አሸናፊ መጽሐፍ ነው። ይቅርብኝ ከበደኝ ካልከኝ አሁን ሙባ ይቅርብ ከበደኝ ይቅርብኝ ካልከኝ ወይስ ልጠይቅህ? እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ እንዲህ ዳንሳነ አለው ብለህ እዚህ ጋር ሬፈረንስ አድርጋለህ። Epistle of Ignatius to the Philippians commentary on John chapter 1 verse 18 ብለሃል። Epistle of Ignatius to the Philippians ማን ነው የጻፈው? ክፈተው። ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም። ልክ እንደዚህ ማለት አይታወቅም። ልክ እንደዚህ መጽሐፍ አይታወቅም። ይሄም አይታወቅም፣ እሱም አይታወቅም። ሁለቱም አንድ ኤፒስቶል ኦፍ ኢግናቲየስ አይታወቅም። ምን መሰለህ? ፕራይመሪ ማስረጃ የለውም። ይሄ መጽሐፍም አይታወቅም፣ ያኛውም አይታወቅም። ሁለቱም አንድ ናቸው። ኦኬ። ስለዚህ የአንጾኪያው ቅዱስ አግናጢዮስ እንደተመለከተ ያልከው እየዋሸህ ነበረ ማለት ነው። መጽሐፍ ላይ ወደሚቀጥለው ጥያቄ እሄዳለሁ። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ። በልጅነት እድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው። ስለራሱ ምን መሰለህ ስለራሱ ልክ እንደ ወንጌል ጸሐፊ አይገልጽም። ኖ ዲስክራይብ ይሄ ባዮግራፊ ነው። ሌተር አዲሽን ይሄ ሌተር አዲሽን እየጠየቅኩ አይደለም። ባዮግራፊ ቄርሎስ አሌክሳንድሪያ ነው ወይ የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። ቄርሎስ ኦፍ አሌክሳንድሪያ ነው። አታውቀውም? እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን ላይ የአማርኛ ጥረት አለብኝ። ቅድም የአማርኛ ጥረት አለብኝ ብለሃል። እውነትም አለብህ። ወደሚቀጥለው ጥያቄ እሄዳለሁ። የአማርኛ ጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። የአማርኛ ጥረት እንዳለብህ። ኦኬ አር ዩ ሬዲ? ስለ ቁርአን አር ዩ ሬዲ to answer? ባለ ጥያቄ አለ። ኦኬ የሐፍሳ ኮዴክስ አሁን በእጃችን ላይ አለ። በእጃችን የሐፍስ ኮዴክስ አለ። ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን ነው፣ በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሸንት ማኑስክሪፕት አለን። አረ አለን። ይኸው እዚህ ጋር የሐፍሳን ነው። እዚህ ጋር ምን መሰለህ? ኦሪጂናል ቁርአን የሚባለው ሐፍስ ሪዲንግ የሚባለው የሐፍሳ ማኑስክሪፕት ትመልሳለህ። ዶንት ወሪ። ሐፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤዝ ቴክስት ነበረ። ባይ ዘ ወይ ኢት ዋዝ ዘ ቤዝ ቴክስት። ሄዶ ግራ ገባንና እንደው ጠይቀኝ ልመልስልህ ተብሎ ቤዝ ቴክስት ተደረገ። ይሄ ቤዝ ቴክስት ለኡስማኒክ ፔሪየድ ነበረ ለሚባለው ይሄ የሐፍሳ ኮፒ የት አለ? አለ ምን ሆነ? ኦኬ ሶ ሙስሐፍ ሰሃባሽ ልመልስልህ ፍቃደኛ ነህ ዳዊቴ? ልመልስልህ ፍቃደኛ? እሺ አዳምጠኝ። ሶ የሐፍስ ቴክስት ምንድነው የሆነው የሚል ነው። የሐፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም። we are not depend on the manuscript text። በነገራችን ላይ በማኑስክሪፕት ላይ ዲፔንድ አንሆንም። ኦሪጂናል ቁርአን አለ ወይ? አዎ አለ። በትራዲሽን መልኩ የመጣው ኦሪጂናል ቁርአን ነው። አላሁ አክበር። እሱ ነው መልሳቸው። ኦኬ ስለዚህ አያውቅም የት እንዳለ ማለት ነው። ቤዝ ቴክስት ቅድም እንዳልኳቸው ሜቶዶሎጂ ቢካዝ እስልምና ቶልድ ሚ ሰውን እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይህንን ሊመልስ አይችልም። አውቶግራፍ ሜዥርመንት ኦፍ አውተንቲሲቲ ይህንን ማንጻፈው እየጠየኩ ነው። ኢዝ አውተርሺፕ ሜዥርመንት ኦፍ አውተንቲሲቲ ሰው ከጻፈው ብቻ ነው የምትቀበለው? ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል። ኦኬ እኮ አንዱ ቴክስቹዋል ክሪቲሲዝም ልመልስልህ። ከነዛ መካከል አንደኛ ይኸውልህ ቴክስቹዋል ክሪቲሲዝም በሁለት ይካፈላል። ኦኬ ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ። ኦኬ ሰዓት መብላት ማንነቱ ላይ ነው። አዎ ማሳያ ነው። አጭሩ ምላሽ ምንድነው? ሚዛን ጸሐፊው መታወቁ የቴክስቹዋል ክሪቲሲዝም ሚዛን ነው ወይ ለሚለው ብቻ ሳይሆን ከሚዛን መካከል ሁለታችሁም። እሺ ሰዓት አልቋል። ቀጣይ 7 ደቂቃ መሰለኝ ማጠቃለያ የምትሰጡት።
ኦኬ 7 ደቂቃ አንዴ እሺ ኦኬ ችግር የለውም። አንዴ እስካስተካክል ጠብቁ። ማጠቃለያ ትሰጣለህ ወይስ ልስጥ? ዳዊት በአንተ ምርጫ እንደፈለግከው ማለት ነው። ከፈለግ አንተ መጀመሪያ ትሰጥና እኔ መጨረሻ ላይ ነው። ችግር የለውም። ማጠቃለያችንን እንሰጣለን ጋይስ። እኔና ዲያቆን ዳዊት ሙሉነህ የተገናኘ ነው ቁርአን ወይስ መጽሐፍ ቅዱስ? አንዴ ሳላ ችግር የለውም። 7 ደቂቃ ያዝ። እሺ ዲሊት እያደረኩ ነው። ኤዲት ሊጀምር ጀምር። ወደኋላ መልሰው። ኦኬ የተገናኘ ነው እኔና ዲያቆን ዳዊት ሙሉነህ ቁርአን የተበረዘው ወይስ መጽሐፍ ቅዱስ የተበረዘው ብለን ነበር ዲቤት የገባ ነው። በሚያሳዝን ሁኔታ ግን ምንድነው ዲቤቱ? ቁርአን ከዚህ ወጣ። ይህን አንድ ዳና ጥያቄ ቁርአን ላይ ሳይጠይቅ ቁርአን ተበርዟል ብሎ አንድ ሙጉት ሳያቀርብ ይሄው የ2 ሰዓት ዲቤት አደረገ። ዲቤቱ ምን ሆነ? ሰማዕቱ ብራና ይሻላል ወይስ መጽሐፍ ቅዱስ ይሻላል እያለ ነው። አጭሩ ምላሽ ሰማዕቱ ብራና ይሻላል ነው። ለምንድነው ሰማዕቱ ብራና የሚሻለው? ሰማዕቱ ብራና መቼ እንደተጻፈ ይታወቃል። ሰማዕቱ ብራና ጸሐፊው ይታወቃል። ሳላህ ዜን ይላል። ይኸው ከፊት ለፊት አንተ ጋር የሚያወራው ማለት ነው። ሳላህ ዜን ጸሐፊው ይታወቃል። እርስ በርስ አይጋጭም፣ ግጭት የለውም። ኦኬ ኦሪጂናል ቴክስት አለ። ኦሪጂናል ቴክስት ማኑስክሪፕቱ ነው። ወደዚህ መጽሐፍ ስንመጣ ይሄ ማን እንደጻፈው አይታወቅም። በየትኛውም ዘመን እንደነበረ አይታወቅም። ስለዚህ የዛሬው ውድድር የዛሬው ክርክር ሰማዕቱ ብራና የሳላ መጽሐፍ ይሻላል ወይስ ይሄ መጽሐፍ ይሻላል ለሚለው መጽሐፍ ይሄ ይሻላል። በዚህ አጋጣሚ ዳዊት ሙሉነህ መጽሐፉን በደንብ አንብብ። የአማርኛ ጥራት አለብኝ ብለሃል፣ ግን ምን ችግር የለውም ከእንደገና አንብብ። እዚህ ውስጥ ያላችሁ 13300 ሰዎች ሁላችሁም ይህን መጽሐፍ ግዙ። እዚህ መጽሐፍ ላይ የመጽሐፍ ቅዱስ ጉድ ከመጀመሪያው እስከ መጨረሻው ወጥቷል። መጽሐፍ ቅዱስ እንዴት ሲጨመርበት እንደነበረ፣ መጽሐፍ ቅዱስ እንዴት ሲቀነስበት እንደነበረ በዚህ መጽሐፍ ጉዳቸውን አጋልጠናል። ይሄ መጽሐፍ የመጽሐፍ ቅዱስ መጽሐፍ ቅዱስ ያምላክ ይሄ መጽሐፍ ያምላክ ቃል ነው አይደል የሚሉት? ይሄ መጽሐፍ ያምላክ ቃል እንዳልሆነ ይሄ መጽሐፍ ያምላክ ቃል እንዳልሆነ እዚህ መጽሐፍ ላይ አጋልጬ ጨርሻለሁ። ስለዚህ የጌታ አምላካችን ቃል ሐፍስ ሪዋያ እጃችን ላይ የሚገኘው እዚህ ጋር ቅራቶች አሉ። እኔ የሚያነሳ መስሎኛል። እኔ ዳና ነገር የሚያነሳ መስሎኝ እነዚህን ይዤ መጣሁ። ቁምቡል ምናምን የሚባሉ ሪዋያዎችን ላስረዳ መጣሁ። አንዱንም አላነሳም። ምንም የሚያውቀው ነገር የለም። ስለ ሪዋያ ምንም የሚያውቀው ነገር የለም። ተዘጋጅቼ መጥቼ ኢማም አስዩጢ በኪታቡል ኢቲቃን ላይ ብዙ ነገር መልሷል። እኔ የሚጠይቅ መስሎኛል ተዘጋጅቼ የመጣሁት። ምንም የጠየቀ ነገር የለም። ከዛ በኋላ ደግሞ ወገናችን ጥያቄ ይችላል ብዬ ያዘጋጇቸው በርካታ ጥያቄዎች ነበሩ። በጣም ብዙ ጥያቄዎችን አዘጋጀው። እንደው ምናልባት ይሄ ሰው መጠየቅ የሚችል ብዬ ምናልባት ከጠየቀ ብዬ በጣም ብዙ ጥያቄዎችን ይዤ መጣሁ። አንዱንም አልጠየቀም። ሰው ቢያንስ ስለ ኢብኑ መስዑድ አታነሳ፣ ስለ እነዚህ ነገር አታነሳ። አንድ ዳህና ነገር ሳይጠይቅ ከመጀመሪያው እስከ መጨረሻው ዲቤታችን ተጠናቀቀ። እኛ ግን መጽሐፍ ቅዱስ ላይ የጠየቅነውስ አንዱም ጥያቄ ምላሽ አላገኘም። ባይዘወይ ወደ 25 ጥያቄ ጠየቅኩት። ሰው ለጨዋታው ድምቀት አንድ አይመልስም ማለት ከ25 ውስጥ አንድ አይመልስም ማለት እኮ ጀስት ለባህሉም ለወጉም ለምኑም ለውኑ አንድ እኮ ይመለሳል። 25 ተጠይቆ አንድ ያልመለሰ ሰው ነው ዲቤት ብሎ የመጣው። ለስሙ 15 ቀን ተዘጋጅቻለሁ ያለው። 15 ቀን መጽሐፍን ሳነብ ነበር አለ። መጽሐፍን ከምታነብ ለምን ቁርአን ሳታነብ? ለምን ጥያቄ ሳትጠይቅ? እዚህ ላይ ዳና ነገር አትጠይቅም ቁርአን ላይ ኦኬ? ወይ እኮ ሰው የምጠይቅህን ነገር ስጠኝ ይባላል። ስለ ቁርአን አንድ ነገር ልንገራችሁ ጋይስ። ቁርአን የምትመለከቱት መጽሐፍ ተራ መጽሐፍ አይደለም። ዲቫይን የሆነ የአምላክ ቃል ነው። መለኮት የሆነ አቻ ያሌለው ቃል ነው። በነገራችን ላይ ጌታ አምላካችን ሲናገር
በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ወይን አሐዱ ሚነል ሙሽሪኪን አስተጃረከ ፈአጅሩ ሐታ ይስማ ከላም አላህ ከአጋሪዎቹ አንዱ ጥግኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው አለ። የአላህ ቃል ነው ቁርአን። ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። የአምላክ ቃል ነው። ተባረከ ለዚ ነዘለል ፉርቃን አላ አብዲሂ ሊየኩነ ሊልዓለሚን ነዚራ። ምን አለ? ያ ፉርቃንን በባሪያው ላይ ለዓለማት አስፈራሪ የሆን ዘንድ ያወረደው አምላክ ክብርና ጥራት ተገባው አለ። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን ቁርአን በእርግጥ ከዓለማት ጌታ የተወረደ ነው አለ። የዓለማት ጌታ የሆነው ይሄ ቃል ሊበረዝ፣ ሊለወጥ፣ ሊሻሻል አይችልም። ይሄ ነው በየዘመናቱ የሰው እጅ ሲገባበት የሰው እጅ ከላዩ ላይ ሲቀንሱ የሰማዕቱ ብራና ዋነኛው ሐሳብ ምንድነው ጋይስ? መጽሐፍ ቅዱስ አንዱ ይጽፋል፣ መጽሐፍ ቅዱስ አንዱ ይቆርጣል፣ መጽሐፍ ቅዱስ አንዱ ይቀበዋል። ይሄንን ነው ያጋለጥ ነው። ቁርአን ብርሃን ነው። በነገራችን ላይ የትም የማይገኝ ምንድነው? ብርሃን ነው። በልብ ውስጥ በሽታ ያለበት ሰው ቢያነባው ምንም የሚሆን መጽሐፍ ነው። የሚፈወስ መጽሐፍ ነው። ለልብ በሽታ ሁሉ መድኃኒት ነው ቁርአን። ለዛ ነው በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ያ አዩሃናስ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሺፋኡን ሊማ ፊ ሱዱር አለ። እናንተ ሰዎች ሆይ ከጌታችሁ ግሳጼ በደረቶች ውስጥም ላለው የመጠራጠር በሽታ መድኃኒት ለምዕመናን ብርሃንና እዝነት በእርግጥ መጣላችሁ ይላል። ልባችሁ ውስጥ ላለው በሽታ ይሄ ምንድነው? ፈዋሽ ነው አለ። ልብ ውስጥ በሽታ ካለ በዚህ እመን፣ በሽታ ይራገፍልሃል። ጭንቀት ውስጥ ካለ በዚህ እመን፣ ጭንቀት ይራገፍልሃል። ምን አለ? በሱረቱል ጃቲያ ምዕራፍ 45 ቁጥር 20 ላይ ሃዛ በሳኢሩ ሊናስ አለ ወሁደን ወራህማ ሃዛ በሳኢሩ ሊናስ ወሁደን ወራህማ ሊቀውሚን ዩቂኑን። ይህ ቁርአን ለሰዎች የልብ ብርሃን ነው ይላል። ልቦቻችሁ ለጨለመባቸው ሰዎች የልብ ብርሃን ነው መጽሐፉ። ልባችሁን ያበራላችኋል ይላል። ይሄ መጽሐፍ ሊበረዝ አይችልም። በነገራችን ላይ በዓለም ላይ ያለው ፕሮፌሰር ቢደመር የፈለገ ተንኮለኛ ቢሰበሰብ ይህን መጽሐፍ መበረዝ አይችልም። ቄስ አይደለም የፈለገ ሰው ቢመጣ ቁርአንን ሊበርዘው አይችልም። እሺ ይሄ ለምንድን ነው መሰላችሁ ጋይስ የማይበረዘው? ቁርአን የማይበረዘው ለምንድን ነው? የአላህ መልእክተኛ ፈኢነ ሐዘል ቁርአን ሰበቡን ጠርፉሁ ቢየዲላህ ወጠርፉሁ ቢአይዲኩም አለ። ቁርአን በእርግጥ ገመድ ነው አለ። ዲስ ሜታፎሪካል ኤክስፕሬሽን ባይ ዘ ወይ ቁርአን ገመድ ነው። አንዱ ጫፍ በእናንተ እጅ ነው ያለው፣ አንዱ ጫፍ ደግሞ አላህ ዘንድ ነው ያለው። ያዙት አጠሙ ማለት በዚህ ቁርአን የሚያምን የሚጠም የለም። ይሄን ቁርአን የሚከተል የምር ይሄንን ቁርአን የልቡ መድኃኒት የልቡ ብርሃን መገሰጫ ያደረገ ሰው ሊጠፋ አይችልም። የተበረዘ መጽሐፍ ቢከተል ግን ይሄን መጽሐፍ የሚከተል ሰው በሽተኛ ሲሆን ነው የምናውቀው። ይሄን መጽሐፍ ተከትሎ የሚድን ሰው የለም። ይሄን መጽሐፍ ተከትለ ጀሃነም ነው የምትወርዱት። ሁላችሁም 13000 ሰዎች ልንገራችሁ፣ ይሄን መጽሐፍ ተከትላችሁ ሲኦል ነው የምትገቡት። በጀሃነም በተለያዩ በሮች ነው የምትገቡት እንጂ ይሄን መጽሐፍ አምኖ የሚድን የለም። ብቸኛው የአምላክ ቃል የሚያድናችሁ ይሄ ነውና ሳይረፍድባችሁ ወደዚህ ቅዱስ ወደ ሆነው ቃል